በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በዛሬው ዕለት የምነግራችሁ መንፈሳዊ ውድቀትን ነው። እንግዲህ በዚህ ቁም ነገር የምትማሩበት ቻናል ነው። ሲጀምሩ ሰብስክራይብ አድርጋችሁ ላይክ አድርጋችሁ ጀምሩት። መጨረሻው ደግሞ በጣም የሚገርም መረጃ እነግራችኋለሁ። መንፈሳዊ ውድቀት የሚጀምረው በጣም ቀላል በሆነ ስህተት ነው። ይህም እግዚአብሔርን ለማመስገን አይደለም፣ የጸሎት ሰዓትን ለማስታወስ አይደለም፣ ከእግዚአብሔር መራቅን እንደ መልካም እድል መቁጠር ይጀምራል። ይህ በጣም ከባድ የሆነ በዘመናችን ያሉ እግዚአብሔር ቤት ይሄዳሉ ወይ ትልልቅ በዓላት ትልልቅ የቤተክርስቲያን ችግሮች በሚኖሩበት ጊዜ በቃ ያዙኝ ልቀቁኝ የሚሉ የሆኑና ነገር ግን ውስጣቸው ሲፈተሽ ምንም አይነት ክርስትና የሚገልጽ ማንነት በውስጣቸው የለም። እግዚአብሔር የልብን ያውቃል ይላሉ፣ ነገር ግን በልባቸው እግዚአብሔርን አያስቡም። ለይምሰል ነው የሚኖሩት፣ ለይምሰል ነው የምንኖረው ማለት ይቻላል። በጣም በብዛት ሰው መንፈሳዊ ውድቀት ውስጥ ነው ያለው። መንፈሳዊ ውርደት ውስጥ ነው ያለው። መንፈሳዊ ደካማነት ውስጥ ነው ያለው። እነዚህን ነገሮች እነዚህን ምልክቶች እናንተ ጋር ካያችሁ መጨረሻ ላይ የምነግራችሁን ነገር በማድረግ ከዚህ መንፈሳዊ ውድቀት መላቀቅ ትችላላችሁ ማለት ነው። መንፈሳዊ ውድቀት የሚያመጣባችሁ መዘዝ ምንድን ነው? በዋናነት ዲያብሎስ ህይወታችሁን እንዲቆጣጠር ያደርጋል። በፈለገ ሰዓት እየገባ ህይወታችሁን ሊያተራምሰው፣ ተስፋ ሊያስቆርጣችሁ፣ ማንነታችሁን የበለጠ ኃጢአት በማሰራት የበለጠ ከእግዚአብሔር ጋር ተቃራኒ እንድትሆኑ በረከቶቻችሁ፣ መክሊቶቻችሁና እግዚአብሔር የሰጣችሁ ጸጋ እንደ መጋረጃ ሆነው ኃጢአታችሁ እንዳትደርሱበት ያደርጋል። ስኬት ወይንም በጎ እድሎች ልትደርሱ ስትሉ እንደ ጥላ እየሸሹ በህይወት ውስጥ ማማረርን፣ አለማመስገንን እንድታዳብሩ ያደርጋል። ቀላል ነገር አይደለም። እግዚአብሔርን ያልያዘ ሰው፣ እግዚአብሔር መሸሸጊያው ያልሆነለት ሰው በዚህ ዓለም ላይ ባይፈጠር ይሻለዋል። ፈተናው ከባድ ስለሆነ የመጀመሪያው ምልክት የጸሎት ህይወት ከነጭራሹ ከህይወትህ ይወጣል። በቃ ምንም ጸሎት አታደርግም። ጎበዝ የነበርከው፣ ጸላይ የነበርከው፣ እግዚአብሔር ቤት የምትመላለስ በእግዚአብሔር ተስፋ የነበረ ሰው አሁን ስራ ላይ የተለያዩ ጊዜህን በመጥፎ መንገድ የሚያወጡ ነገሮች ላይ፣ ሁኔታዎች ላይ ትኩረት አድርገህ ለእግዚአብሔር መጸለይ፣ እግዚአብሔር ራስን ማስገዛት ከነጭራሹ ትተዋል። ይሄ በአንድ ቀን፣ 2 ቀን፣ 3 ቀን፣ 4 ዓመት፣ 6 ወር፣ ዓመት እያለ የሚቀጥል ተግባር ይሆናል። እዚህ ውስጥ ካለ ዲያብሎስ ጥሎሃል ማለት ነው። መነሳት አለብህ። ሁለተኛ ማመስገን ታቆማለህ። አታመሰግንም። እግዚአብሔርን የምታመሰግንበት ነገር ታጣለህ። ሁልጊዜ ወደፊት ባሉ ነገሮች ላይ እና በዛሬ ባሉ ሁኔታዎች ላይ ተጠምደህ እግዚአብሔርን ለማመስገን አንደበትህን ለምስጋና ለመጠቀም ጊዜ ታጣለህ። ነገር ግን ለጭፈራ ሲሆን፣ ለባልት ሲሆን፣ ለቀልድ ሲሆን፣ ለዋዛ ፈዛዛ ነገሮች ሲሆን ቦታ አለ። ለሌሎች ሰዓታቶች ረጅም ሰዓት አለ። ትውልድ አሁን ኳስ ለማየት ረጅም ሰዓት አለው፣ ተንገብግቦ ያያል። የቅዱሳንን ታሪክ ግን አያነብም። የእግዚአብሔርን ትምህርቶች ለማዳመጥ 1 ሰዓት አይደለም 5 ደቂቃ ቁጭ ብሎ ማዳመጥ የእግዚአብሔርን ነገር አይፈልግም። ግሳጼን አይሰማም። በቃ አይሰማም ከነጭራሹ። እንደዚህ አይነት ባህሪ ውስጥ ካለ ጠላት ዲያብሎስ ከመቼውም በላይ ተቆጣጥሮሃል። በዙሪያ አይደለም ያለው፣ ገብቷል ማለት ይቻላል።
ቶሎ ብለህ ልቦናህን እግዚአብሔር መልሶልህ መመለስ ደግሞ አለብህ። ልቦናህን እግዚአብሔር ይመልሳል ማለት በጸጸት መመለስ አለብህ። ራስህ ነው የምትወስነው። ነፃ ፍቃድ አለ። ስለዚህ ይህንን ማድረግ ይጠበቃል። ሌላኛው ምልክት ገንዘብ አይበረክትልህም። ገንዘብህ ቶሎ ቶሎ ከእጅ ይወጣል። ገንዘብህ ትራቆታለህ፣ ታገኛለህ፣ ነገር ግን ተመልሶ በፍጥነት ባልባሌ ነገር ከእጅህ ብዙ ገንዘብ ይወጣል። ብዙ ሰዎች ድሃ የሚሆኑት ወይንም ማጣት ቤታቸውን የሚያንኳኳው ገንዘባቸው ላይ የእግዚአብሔር በረከት የለም። ስለዚህ ገንዘባቸው ቶሎ ቶሎ ከእጃቸው ይወጣል፣ ቶሎ ቶሎ ከእጃቸው ያመልጣል፣ ቶሎ ቶሎ ሀብታቸው ንብረታቸው ከእጃቸው ይወጣል ማለት ነው። እግዚአብሔር ካልጠበቀ ማንም አያድንም። ዲያብሎስ ሰላቢ በሚባለው መናፍስት ከእጅህ ያወጣዋል። ጠባቂ የለህምና ሌባ በቤትህ ይሰለጥናል ማለት ነው። ሌላኛው ወሳኝ ምልክት ምንድን ነው? ኃጢአት ስትሰራ አትጸጸትም። ይሄ ከባዱ ወንጀል ነው። ከባዱ ከእግዚአብሔር ጋር በጣም መራቅ፣ በጨለማ ውስጥ መጣልህ የሚያሳየው ነገር ኃጢአት ወንጀል መስሎ አይታየም። ኃጢአት ስትሰራ ጉዳይም አይደለም፣ ትለማመደዋለህ። ይሄ ከባድ ውድቀት ውስጥ እንዳለህ በመንፈሳዊ ምን ያህል ሞራል ድሽቀት ውስጥ እንደገባ የሚያሳይ ነው። ኃጢአት መስራት ትዝ የማይልህ፣ ነውር ማድረግ ትዝ የማይልህ፣ ጉዳይ የማይልህ፣ በቃ ሁሉም የሚያደርገው ነው። እንደዚሁ ልኖር፣ ንስሐ ምን ይሰራልኛል? ዝም ብዬ ልኖር። ጠዋት እነሳለሁ፣ በላለሁ፣ ጠጣለሁ፣ ስራ ሄዳለሁ፣ ተመልሰህ ትተኛለህ። በእንደዚህ አይነት ማንነት ውስጥ የምትንቀሳቀስ ከሆነ ኃጢአት መስራት ጉዳይ የማይል ከሆነ ዲያብሎስ ከዚህ በላይ አእምሮህን አይደፍነውም። ኃጢአት መልካም እንደሆነ ካሳየህ እኮ ከዛ አንተ ማምነህ ንስሐ ሳትገባበት ሳይጸጽትህ ደግመህ ኃጢአት የምትሰራ ከሆነ ጠላትህ በአንተ ላይ እንደሰለጠነ በዛ ይታያል ማለት ነው። እንግዲህ እነዚህ ምልክቶች ስታይ እነዚህ ምልክቶች እያየህ አርፈህ ቁጭ ማለት የለብህም፣ መወሰን አለብህ። እግዚአብሔርን በጸሎት እርዳታ እየጠየቅ እየተጋፈጥክ ይህ ዓለም ጦርነት የምታካሄድበት ከመናፍስቱ ዓለም ጋር የምትዋጋበት ዓለም ነው። ስለዚህ ወድቆ አለመቅረት ነው እንጂ ኃጢአትስ ብትሰራ ሰው ደካማ እንደሆነ ይታወቃል። እዚህ ብድግ ብለህ ተነስተህ ወደ ጽድቅ መመለስ ያስፈልጋል። በኃጢአት ወድቆ የሚቀር ዲያብሎስ ብቻ ነው። በደለ፣ እዚህ ምድር ላይ ተጣለ፣ ዘላለም ተጥሏል። ቀና ብሎ ንስሐም አልገባም። ከሱ መለየት አለብህ። ንስሐ በመግባት ወደ እግዚአብሔር መመለስ። እዚህ ጋር በርቀት ያላችሁ ሰዎች፣ በስደት ውስጥ ያላችሁ ሰዎች ንስሐ ግቡ። በስልክ ንስሐ ይገባል። ሁኔታችሁ በአካል ሄዶ ንስሐ ለመግባት ስለማይቻል እግዚአብሔር ነው የሚያውቀው የእናንተን ሁኔታ። ስለዚህ ባላችሁ ካህን በሆነ ሰው ንስሐ በመግባት ወደ ልጅነት ወደ እግዚአብሔር ልጅነት መቅረብ ያስፈልጋል። በረከቶችን ደግሞ በቀጣይ ቪዲዮ ሰራላችኋለሁ።